ፋሚሊ ባክግራውንድ እኔ አክስቴ ስፔሻሊ ለእስልምና ያላት አመለካከት በጣም ከባድ አመለካከት ነው ከምላችሁ በላይ በጣም ከባድ የሆነ አመለካከት ነው ያላት እና ወይ ችግር አልቻለም። በቃ ያቺን የመጀመሪያ ስጁድ ሳላረጋት ካሁን ሞትኩኝ አልሞትኩኝ እያልኩኝ ለራሴ እኔ ጭንቀት ውስጥ ነው ያለሁት እና በቃ ሰላት እንዴት እንደሚሰገድ ብቻ ሳየኛል። ሌላ ምን በቃ የዛ ሰዓት የሚያስለቅሰኝ የነበረው ነገር ምንድን ነው? እኔ እስልምና ውስጥ ከመግባቴ በፊት ነው ገና ይሄ ስለ አላህ ህዝነት ስለ አላህ ራህመት በቃ ማለት አላህ ምን አይነት ሩህሩህ ምን አይነት አዛኝ የሆነ ጌታ እንደሆነ በቃ በሆነ ወይ ብቻ ገብቶኛል። በቃ በጣም ውስጤ በጣም ገብቷል እሱ ነገር እና የሆነ ስሰግድ ምናምን እሱ ነው የሚመጣብኝ አለው። እንዴት ነው የሆነ እሷ ጋር የመጣው መንፈስ እኔንም አፌክት ማድረጉ አይቀርም ብላ ነው የምታስበው እና ለእኔ ብቻ ሳይሆን የምትጨነቀው ለራሷም ለቤተሰቡም ጭምር ነው የምትጨነቀው። ስለዚህ አሁን እዛ ጋር የእሷንም አይምሮ ፕሮቴክት ከማድረግ ነው የኔንም ሴፍቲ ፕሮቴክት ከማድረግ አንጻር ነው። ምክንያቱም መቼም አክሴፕት ልታደርገው የምችለው ሪያሊቲ እንዳልሆነ ስለማውቅ ማለት ነው እና በዛ መሀል በጣም የሚገርመው ነገር በዛ ሰዓት በጣም እንትን ውስጤን የሚሰማው በጣም ውስጤን የሚያሳዝን የነበረው ነገር ምታውቃላችሁ። አሁን የዛኔ ፋሚሊ ጋር ምናምን እዚህ ሁኜ ከዛ ወይ የሆነ ቦታ ስንሄድ ወይ የፋሚሊ ዚያራ ምናምን ካለብን ኦር ሱፐር ማርኬት ምናምን አሁን እሁድ አንድ ላይ ተሰብስበን ከነማሚ ጋር ሱፐር ማርኬት ሊያለቃ ገዝተን ምን ብለን ምናምን እንመጣለን። ይሄ የእኛ ፋሚሊ እንዴት ነው ስትራክቸርድ የሆነ ነገር አለው እና በዚህ ቀን ይሄ ይደረጋል፣ በዚህ ቀን ይሄ ይደረጋል፣ በዚህ ቀን ይሄ ስኬጁዋልድ የሆነ ነገር ነው እና ስሄድ ያው ሂጃብ ማድረግ አልችልም እና እኔ ደግሞ አልፈልግም። በቃ ይሄ ኦሬዲ እስልምናውን እንትን ካልኩኝ በኋላ አልፈልግም። በቃ የተጋልጬ ጸጉሬ ሳይሸፈን ምናምን መውጣቱን በቃ እንትን አለምና እምባዬ ይመጣል፣ እልህ ሁላ ይዘኛል። በቃ እናደዳለሁ ይሆነ በቃ የምትፈልጊውን ነገር አለመሆን የምትፈልጊውን ነገር አለማድረግ ባይዘ በጣም ትልቅ ፔን አለው ከምላችሁ በላይ ማለት በዚህ አጋጣሚ ስፔሻሊ ለሴቶች እህቶች ምክር እንደ ምክር ቢሆን ማለት እኛ አሁን እኔንም ጨምሮ ሁላችንም ጨምሮ እንደ ቀልድ የምናየው ሂጃባችን እንደዚህ ከፍ ዝቅ እያደረግን የምናደርገው ሂጃባችን ወላሂ ይችን ሂጃብ ለማድረግ ስንት መስዋዕትነት የሚከፍሉ ይቻሉ። ይችን ሂጃብ ጭንቅላታቸው ላይ አድርገው ለመውጣት ማለት ነው ማለት አልፈቀድ ብሏቸው ነገሮች አልመቻች ብሏቸው ማድረግ እየፈለጉ የማያደርጉ ስንት እህቶች አሉና ፉል ግራንትድ አንውሰደው። ወላሂ ይሄ ሙስሊም ቤተሰብ ውስጥ ማደጋችንን ይሄ መብት መኖራችንን ይሄ ፕሪቪሌጅ መኖራችንን ፉል ግራንትድ አንውሰደው። በጣም ብዙ ዋጋ የሚከፍሉለት ሰዎች አሉ ማለት እኔ የዛኔ የነበረኝን ነገርና አሁን እንደ ልቤ ማድረግ በምችልበት ሰዓት ደግሞ ምን ያህል እየተነዛና እንደሆነ በራሴ ራሱ ይፍን አየዋለሁ እና የዛኔ ግን የሚሰማኝ መናደድ የሚሰማኝ መቆጣት በቃ ልዩ ነበር ማለት ለምንድን ነው በእምነቴ እንደዚህ እንትን ብለው የምጨነቀው እያልኩ ነበር እንትን ብለው እና ወይ ሁዲ ያደርጋለሁ ጠራራ ፀሐዩ ነው ሁዲ አድርጌ ምናምን ነው መውጣ። በነገራችን ላይ የሚያስቅ አይነት አለባበስ አለ አይደለ ወይ ቢጃሜን እንደለበስኩ ልብሶቼ በሙሉ ሱሪ ምናምን ስለሆኑ በቃ ሱሪ ምናምን አለማልበስ ወይ ቢጃሜን እንደለበስኩ ሻሻ ስሪ ምናምን ምንድነው ምን ሆነች ነው ምናምን ስባል አይ ፀጉሬን ቅባት ተቀብቻለሁ እና ምች እንዳይመታኝ ነው ምናምን እያልኩኝ ነበር መውጣ የነበረው እና የሆነ ቤት ይሄ አፓረንቱ ምኑ ምናምን እንትን ብሎ ይሄ ወደ ግቢ የምንመለስበት ሰዓት እንትን እስከሚል በቃ ቤት ያው እየተደባበኩኝ ነበር ነገሮችን ማድረግ የነበረው እና እንደዛ ቀጥሎ የሆነ ሰዓት ላይ ምን ሀፕን ያደርጋል ማለት ቤት ማንም ሰስፔክት ያደረገ ሰው የለም፣ ያወቀም ሰው የለም፣ ምንም የለም ማንም። የሆነ ሰዓት ላይ ብቻ ለወንድሜ እኔ ታላቅ ወንድሜ ያለ እና እሱ ጋር የሆነ በጣም ስለሚወደኝ ስለሚሳሳልኝ ምናምን እኔ ላይ ይጨክናል ብዬ ስለማላስብ በቃ ለእሱ ልንገረው ይሄን ነገር ምናምን ብዬ ወሰንኩኝ እና በቃ ላዋራ እፈልጋለሁ ምናምን ብዬ ነገርኩት። እኔ በቃ ሃይማኖቴን ቀይሬያለሁ ምናምን አልኩት እና ምንድን ነው ሃይማኖቴን መቀየር ማለት ምን ማለት ምናምን ስለ በቃ ሰልም ያለው ሙስሊም ያለው ምናምን ስለ ምናምን ያለ ሙስሊም ያለው አንቺ ነሽ ሙስሊም ብትሆኝ የቀለልሽ ነው የምርሽ ነው ምናምን ስለ ኧረ እኔ የምሬ ነው ምናምን ስለ በዛው አንቺም የራስሽን ህይወት ኑሪ እኔም የራሴን ህይወት እኖራለሁ ከዚህ በኋላ እኔ ምንም ነገር አልፈልግም ብሎ ቴሌግራም ነሽ ስልክ ነሽ ምንድን ነሽ ብሎክ አደረገኝ። በቃ ብሎክ ምንም ኮንቨርሴሽን የለንም ከዛ በኋላ ማለት ነው። ከዛ ክረምት ደረሰና የሲስተሬ ኒካ ነበር። እኔ ሲስተሬ ሙስሊም ናት ብያቸዋለሁ እና የእሷ ኒካ ነበር እና ወደ ወሎ መሄድ ነበረብኝ እኔ የእሷን ኒካ እንትን ለማለት ማለት ነው እና ልክ እሷ በጣም ኤክሳይትድ ነኝ እዛ መሄድ ምናምን ፈልጊያለሁ። ግን ደግሞ ትዝ ሲለኝ ለካ እዛ ከሄድኩኝ ነው እንደዚህ ፕራይቬሲ የለኝም ለብቻዬ ምናምን መስገድ ማለት ምናምን አልችልም። ስተግዶ ኦብቪየስሊ ሰው ያየኛል። ማዘር ይዛ ነው ያለችው ምንድን ነው ማለቱ አይቀርም ነገሮች ሊታወቁ ነው እና በጣም ኮንፊውዝድ ሆንኩኝ። ምን ይሻለኛል? መቅረት አማራጭ አይደለም ላይክ ማንም እንደማያስቀረኝ አውቃለሁ እና ምንድን ነው የሚሻለኝ ምናምን በቃ አሁን እንጂ እስከመጣ ድረስ ሰላት ላልሰግድ ነው ማለት ነው ምናምን ብዬ በቃ እንትን አልኩኝ። ኮንፊውዥን ውስጥ ገባሁ። እዛ መጨረሻ ላይ ላይክ መሄድ አይቀርም ስለዚህ እዛ ሄድኩኝ ተብሎ ደግሞ ሰላቴን አላቋርጥም በምንም ተአምር። ስለዚህ ሰላቴን እሰግዳለሁ በቃ ማዘርን መቅራት አለሁ ብዬ ውሳኔ እሷ ታውቃለች እነግራታለሁ።
ሰላቴን ላለማቋረጥ አሁን እንዴት ስንት የምዘረጋበትን ሰላት የሰው ልጅ ግን ወላሂ አላህ የሰጠውን ኒዕማ እንዴት እንደሚረሳ እኛ ትልቅ ምሳሌዎች ነን። በነገራችን ላይ ይሄ የጥንካሬ ምሳሌ እንደመሆናችንም ያህል ይሄ የአላህን ነገሮችን የአላህን ኒዕማ የመርሳትን ምሳሌም ደግሞ አንዳንዴ እንሆናለን በነገራችን ላይ እና ከዛ ሄድኩኝ ምናምን ቤት ደረስኩኝ ማለት እዚህ ጋር እስካለው ድረስ የነበረው ጆርኒ የዛኔ ቤት ስለነበርኩኝ ብዙም ከቤት ስለማልወጣ የዛኔ ካምፓስ ተዘግቶበት የነበር ሰዓት ነው። በጦርነት ምክንያት ምናምን ተዘግቶበት የነበር ሰዓት ስለሆነ ቤት ስለሆነ የነበርኩት ብዙም ይሄን ያህል የሚያስጨንቃ አይነት እንትን አልነበረም። በቃ በመውጣበት ሰዓት በቃ እንዳልኳችሁ ነው። ኮፍያ አደርጋለሁ፣ ሻሽ አስራለሁ፣ ምን እላለሁ ምናምን ብዙም ከቤት ስለማልወጣ ነበር ሲጀመር ማለት ነው። ይሄ እኔ ኢንተርናል የሆነው ፒሲ ግን ሱብሃንአላህ በቃ ይሄ የላግዠሪ ጥግ ነበር። እኔ ዛኔ የነበረኝ ሰላም እና መረጋጋት ይሄ ውስጤ የነበረው በቃ ዝምታ፣ ይሄ አብሶሊት የሆነ ዝምታና ይሄ ሰላም አለ አይደለ? እኔ በቃ ያንን እኔ ዲፋይን ላድርግ የሚችለው ላግዠሪ ነው። በቃ ይሄ የላግዠሪ ጥግ የሰው ልጅ ሀብት ኑሮት ብር ኑሮት ምን ብሎ ሁሉ ነገር ተሟልቶለት ምናምን ይሄ ዓለም ላይ ምን እየተካሄደ እንደሆነ ምናምን ምንም የማይመስለው ሰው አለ አይደለ? የራሱ ጉዳይ ምናምን ብሎ የሚኖር ሰው ያኔ የነበረው ጋ በዛ ሰዓት የነበረው ነገር ማለት ነው። ከዛ ሄድኩኝ ወሎ ቤት ምናምን ገባሁኝና ማዘሬ ያለች እዛ ቁጭ ብለን እንትን እያልን ቁጭ ብለን እያወራ ምናምን ደግሞ ከወንድምሽ ጋር ተጣልታችሁ ምናምን አለችኝ። ከዛ እንትን ብለናል እንደዚህ በሆነ ምክንያት ተጣልተን ምናምን ምን ሆነ የተጣላ ነው አለሽ አልኳት። ከዛ ስላት ምን አለችኝ አይ እዚህ የኛ ቤት ከዛ ምንድነው የእኛ ቤት ሴቶች ገንዘብ ይወዳሉ ምናምን ብሎ አለኝ አለችኝ። ከዛ ላይክ ሀው ዝት ሪሌትድ ከገንዘብ ጋር ስለምን ገንዘብ ነው የሚያወራው ምናምን። ከዛ የምን ገንዘብ ምናምን ብዬ ኧረ እኔ በገንዘብ ምክንያት ምናምን አይደለም ምናምን አልኳት እና በምን ምክንያት ነው የተጣላችሁት? ከዛ ይቅርታ እየጠፋሁባችሁ እንግዲህ ስራ ስልክ ስለሆነ ነው። እሺ ይቅርታ አፉ በል። ከዛ እንትን ምንድን ነው እኔ ሃይማኖቴን ስለቀየርኩ ነው እንጂ በገንዘብ ምክንያት ምናምን አይደለም አልኳት። የምን ሃይማኖት መቀየር አለችኝ። አይ እኔ ሃይማኖቴን ቀይር ያለው ኤኒሞር እናንተ የምትከተሉትን እምነት አልከተልም እና ያው በዛ ምክንያት ተነጋግረን ነው ስላት ወደ ምንድን ነው የምትቀይረው ሃይማኖትሽ ምናምን አለችኝ። አይ እኔ በቃ ሰልም ያለው አልኳት። ሰልም ምንድን ነው ሰልም ያለው ማለት ምን ማለት ነው አለች። ማለት ሾስ ኮንፊውዝድ ላይክ በትክክል እየሰማሁ ነው ነገር አይደለም አይነት እንትን ነው አይምሮ ውስጥ ያለው እና ምንድን ነው ሰልም ያለው ማለት ምን ማለት ነው ምናምን አለች። ሰልም ያለው ማለት ማ በቃ ከዚህ በኋላ እኔ እስልምና እምነት ተከታይ ነኝ አንብቤበት አስቤበት ምን ብዬ አገናዝቤ ምን ብዬ ምናምን መጨረሻ ላይ በቃ ለእኔ ይሆነኛል ብዬ ያሰብኩበት ትክክለኛ እምነቴን ላይክ አምላኬን ማምለክ የምችልበት ወርሽፕ ማድረግበት ትክክለኛ ወይ ይሄ ነው ብዬ ስላሰብኩኝ በቃ ወደ እስልምና ገብቻለሁ ነው ስላት አበደች ማለት በቃ ማለት አበደች ስልሽ ኢትስ ኤክስፔክትድ የትኛውም እናት ሊያደርገው የሚችለው ነገር ነው እና እንዴት ነው በጣም ኢሞሽናል ሆነች ላይክ በሰዓቱ በጣም ኢሞሽናል ሆነች። በቃ ማለት ይሄ ስለ እምነቱ መጥፎ ነገር መናገር ምናምን እንደዚህ ነብያችን ናቸው እንደዚህ ማለት ምናምን በጣም የሆነ ባኪን ፎርስ እንትን አለው እና ከዛ መጨረሻ ላይ አይ በቃ አልኳት ማለት እኛ ይሄ ስስ የሆነ ነገራችን ሲነካ የመቆጣት ባህሪ ያለን እኔ አሁን እዛ ቦታ ላይ እንዲህ ደግሞ ነቢዩ መሀመድ እንደዚህ ምናምን ስትል ትሪገርድ እየሆንኩ ይመጣው ገባሽ የሆነ ወደ ቁጣ እየሄድኩ ይመጣሁ እኔና ላይክ በዛ ሰዓት እኔ ብቆጣ ኮንቨርሴሽኑ ስሙዝ አይሆንም። እዛ አይ አልኳት በቃ እኔ ኦልሬዲ መወሰን ያለብኝ ውሳኔ እኔ ወስኛለሁ እና እኔ የወሰንኩት ውሳኔ ይሄ የቤተሰብ ግራውንዳችንን እንዲረብሸው አልፈልግም። ማለት እኔ እምነቴን ቀየርኩኝ ነው እንጂ አልኩት ያንቺን እናትነት የእኔን ልጅነት እዚህ ጋር ምንም የሚቀይረው ነገር የለም። ሁለታችንም የምንሄድበት የራሳችን መንገድ ይኖረናል። ከዛ ደግሞ ይሄ ኮመን የሆነው ግራውንዳችንን ቤተሰብነታችንን ደግሞ ይዘን መቀጠል እንችላለን እና እኔ እንደዚህ እንትን እንድትይኝ አልፈልግም፣ እንድትናገሪኝ አልፈልግም። እኔም ያንቺን እምነት አክብሬ ነው መኖር ፈልገው አንቺ ግን እምነት አክብረሽ እንድትኖሪ ነው የምፈልገው ምናምን ስላት ማለት የምን ቤተሰብነት ነው የምታወሪው አለች። የምን ቤተሰብ ስለምን ቤተሰብነት ነው የምታወሪው አለች። ሲጀመር እናንተ ከራሳችሁ ሰው ውጭ ሙስሊም ሲባል ከራሱ ከሙስሊም ውጭ ሌላ ማንን ይወዳል? እኔማ ከዚህ በኋላ በቃ ለእኔም ልጅ አልሆንሽኝም አለች። በቃ ለእኔም ልጅ አትሆኝም ከዚህ በኋላ እና አለቀስኩ። እንደዛ ስትለኝ በነገራችን ላይ ማለት ያለቀስኩበት ምክንያት እንደዛ በማለቷ ስሜቴ ተጎድቶ ሳይሆን እኔ አይ ሪመምበር ምን አይነት ልጅ እንደነበርኩ እና እስልምናን ከተቀበልኩኝ በኋላ አይምሮ ውስጥ በጣም ብዙ የሚመላለሰው ነገር ምን ያህል የእናቴን ሀቅ እንዳልተወጣው ነው እና ይቅርታ አላት ፈልግ ነበር በጣም ማለት በቃ ስሄድ ይቅርታ አላት አለው ብዬ በአይምሮ ኦልሬዲ አስቤ ነው ገባሽ። እኔ እንደ ልጅ ይሄ በተለይ እንደ ቲኔጅ ይሄ አግሬሲቭ የምትሆኝበት ነገር ነው። ላይክ እኔ ያልኩት ነገር ይሰማልኝ ብለሽ የምትይበት ነገር በጣም ቁጡ የምንሆንበት ሰዓት ነው ምናምን እና እኔ ማይማም ያንግ ናት
እና ይሄ እንደዚህ እንደሌላው እናት ምናምን ኮስተር ብላ ታማታ ምናምን እንትን የምትል አይነት አይደለችም። እና ያንን ነገር ድንበር እየተላለፍኩኝ እኔ ብዙ ይሄ መሳፈጥ፣ መመለስ ምናምን፣ መኮሳተር፣ መመነጫጨቅ ምናምን አለ አይደለ? እንደዛን ነገር አረግ ነበር። እና ያ ነገር አይምሮዬን በጣም ማለት በቃ ምን ያህል ነው የበደልኳት፣ ምን ያህል ነው ያጠፋዋት፣ ማለት ምን ያህል ነው ሀቋን የወሰድኩባት የእናቴን እያልኩኝ በጣም አይምሮ ያስብ ነበር። እና ሂጄ መቼ ነው ይቅርታ ምላት የሚለውን ነገር በጣም ተሰማውና አለቀስኩኝ። እኔ አልኳት በቃ አሁን አንቺን እኔ ከዚህ በኋላ ጥሩ ልጅ ሆናለሁ አልሆንም ልጅሽ ነኝ አይደለሁም ምናምን ብዬ አልከራከርሽም። አላህ አንቺን የሚያቆይሽ እኔንም የሚያቆየኝ ኢንሻአላህ እየኖርን ነው የምናየው። እሱ ሁኜ ነው የምታየው እንጂ እኔ ስላልኩኝ አይደለም። ማለት አሁን ብናገር ቃል ብቻ ነው የሚሆነው፣ ገባሽ? ግን እየኖርን ከዚህ በኋላ አላህ አንቺን የሚያቆይልኝ እኔንም ደግሞ ያኑረኝ እና ሀቅሽ ምን ያህል እንደገባኝ እና ምን ያህል እናት የመሆን ትርጉም ምን እንደሆነ እንዲያውም አንደርስታንድ ያደረኩት እኔ ነኝ። እኔ እስልምናዬን አንቺን እንዳከብርሽ መሆን እንደወድሽ ነው እንጂ የሚያደርገኝ ጭራሽ ልጅሽ እንዳልሆን ወይም ደግሞ ከአንቺ ስር እንደወጣ ከአንቺ እንድርቅ የሚያደርግ ነገር የለም። እስልምና ለእናት በጣም ትልቅ ቦታ ትልቅ ሀቅ የሰጣት እና እሱን ደግሞ እኔ አሁን ከማወራው በላይ ኢንሻላህ በቃ እየኖርን ነው እሱን የምናየው። እኔ አሁን ከዚህ በላይ ምንም ነገር ማለት አልችልም ምናልባት እና አለቀሰች በጣም በቃ የሆነ ተሰማት እና መጨረሻ ላይ እንደው ምን አለች እኔ አንቺንና እህትሽን መጨረሻ ላይ እኔ አንቺንና እህትሽን በቃ ወልጄ ራሴ ላይ ጥላት እንዳፈራው ነው የምቆጥረው እና ለእኔ እናንተ ሁለታችሁ ሞታችኋል አለች። በቃ ማለት ኦልሬዲ እንደሞተ በቃ እንደማይጠቅም ልጅ ነው በቃ ሊቆጥራችሁ እንደማለት የሆነ ይሄ ሰደን ሲሆን ቁጣውን ይሄ ሀዘኑ ምናምን ውስጣቸዋለ እና ይሄ እንዴት ነው ራሳቸው ያመጡትን አመጣ የወለደችውን ላይክ እንደ ራሷ እንድትሆን ብላ ያሳደገቻትን ልጅ የሆነ ነገር መጥቶ እየወሰደባት እንደሆነ የሚሰማት እና የሆነ ነገር መጥቶ እንደነጠቃቸው ነው የሚሰማቸው እና የሆነ አንደርስታንደብል ነው ሰማው በዛ ሰዓት የሆነ እንትን የሚያደርጉበት ሪያክት የሚያደርጉበት ወይ አንደርስታንደብል ነው። እና ብቻ ከማሚ ጋር እንደዛ ምናምን ተነጋገር እና መጨረሻ ላይ ምናልኳት እኔ ለማንኛውም በቃ ላክስቴ እንዳትነግሪያት አልኳት። እንዳትነግሪያት ይሄ ነገር አፕል ማድረግ ምክንያቱም አንደኛ ነገር ከአካሄድም አንጻር ስናየው እኔ እናቴ ወላጄ ስለሆነች እሷን አስቀድሜ ለእሷ ነግሬ እሷ እንደጠበቅኳት ነው የሚሰማት የሚችለው ገባሽ? ይሄ ከማበላለጥም አንጻር ልታዩ ስለምትችል ያስከፋታል። ሁለተኛ ነገር ደግሞ እሷ ያው ነገሮችን የምታይበትን ነገር ታውቂዋለሽ እና ሊከብዳት እንትን ሊላት ስለሚችል እኔ በመንገር ባለብኝ ሰዓት ቀስ ብዬ እነግራታለሁ እና በቃ አሁን አንቺ አትንገሪያት ምናምን አልኳት። ከዛ ኦኬ እሺ ምናምን አለች። ያው የሻከረ አይነት ኮንቨርሴሽን ሆኖ ግን ማሚ አክቹዋሊ የሆነ ነገሮችን አክሴፕት የማድረግ አቅሙ አላት። አክሴፕት የማድረግ አቅሙ አላት ስልሽ ይሄ በነፃነት የምታምን ሰው ናት። የሰው ልጅ የፈለገውን ነገር ያደርጋል። ከዛ በኋላ የሚመጣበትን ኮንሲኩዌንስ ይቀበል እንጂ ማስገደድ አልችልም ብላ ነው የምታምነው እና የሆነ ነገሮች ስሙዝ ባይሆኑም ብቻ ለትንሽ ጊዜ ነበር እዛ የምቆየው። ለወር ለሁለት ወር ነበር የምቆየው። አለፈና ግን ቀላል አልነበረም ስልሽ እኔ አሁን በዛ ሰዓት ማሚ እኔ ማላውቃቸውን በጣም ብዙ ስለ እኔ ስለ ልጅነት ስቶሪ እሷ ስላለፈችበት ነገር ማለት በመጸለይ ውስጥ ምን በማለቻች በሜል ውስጥ ምናምን ከስንት ነገር እንደተረፈች ከስንት ነገር እንትን እንዳለች ምናምን እንደሱ አይነት ነገሮች ምናምን ነገረች እና ፎር ሞመንት አይምሮዬ ፎከሱን አጣ ስልሽ ኦኬ እንደዚያ እና ይሄ ሞመንት አይምሮዬ ፎከሱን አጣ ትንሽ ገባሽ? የሆነ እንዴት ነው ሚራክል ሰዎችን ትሪክ ያደርጋሉ በነገራችን ላይ እና ስፔሻሊ ደግሞ አንቺ ያለፍሽበት ቻይልድሁድ ሆኖ አንቺ አታውቂም ያንን ነገር እና ይህን ነገር እኮ እንደዚህ ሆኖ ነው ያለፍኩት ማለት ጌታ እንደዚህ አድርጎ እንደዚህ ሆኖ እንደዚህ ምናምን ስትል የሆነ አይምሮዬ በጣም እንትን አለ የሆነ ፎከስ ማጣት ነገር አለ አይደለ? ምንድነው የማላውቀውም ሳይድ ኦፍ ስቶሪ አለ አይነት ነገር አለ አይደለ? እዛ ተመልሼ እንደመጣሁኝ ምን አደረኩኝ? ሳሪም ጋር ደወልኩለት እና ሳሪም አልኩት እንደ ሲሪየስ ኢሹ ማለት ነው መስጊድ እንድትወስደኝ እፈልጋለሁ። መስጊድ ወስደኝ ትልቅ የሚያውቅ ሰው በቃ አሊም የሆነ ሰው እንድታገናኝ እፈልጋለሁ። በቃ ጥያቄ አለኝ ምናምን ስል ምንድን ነው ቆይ ተረጋጊ፣ ምንድን ነው ጥያቄሽ? ማለት እኔም በአቅሜ የማውቀው ከሆነ እኮ መመለስ እችላለሁ። ግዴታ መስጊድ መሄድ የለብንም እና ምንድነው ጥያቄሽ ምናምን አለኝ። አይደለም ማሚ እንደዚህ ምናምን ብላ እንደዚህ አይነት ስቶሪዎች ነግራኛለች እና እንደዚህ አይነት ነገሮች ሀፕን አድርገው ነበር እንደዚህ ምናምን ስላ ታዲያ ማለት ተአምር መፈጠሩ ከእምነት ጋር ምን ሪሌት የሚያደርገው ነገር አለ? ማለት አላህ እኮ እዚህ ዱኒያ ላይ ስንኖር ሙእሚኖች አለን። ከዛ በኋላ ደግሞ ሙእሚን ያልሆኑ ሰዎች አሉ፣ ካፊሮች አሉ። እነሱንም ይመግባል፣ እኛንም ይመግበናል። እነሱም ታማው ይድናሉ፣ እኛም ታመን እንድናለን። የሆነ ሰው የሆነ ቦታ ሄዶ የሆነ ነገር ይሳካል። ዝናብ ቢዘንብ የሚያዘንበው አላህ ነው፣ ባያዘንብ እንትን የሚለው አላህ ነው። እኔ አላህ ያዘንበዋል ብዬ አስባለሁ፣ እነሱ እግዚአብሔር ያዘንበዋል ብላ ያስባሉ።
ስለዚህ ትክክለኛውን ስፔሲፊክ የሆነውን ነገር ማወቅ ነው እንጂ ሁሉም በሚያምንበት ነገር እኮ ነው ነገሮችን እንኳን አይደለም እግዚአብሔር የሚቅርና ጠንቋይ ቤት ልኩ ሰው ጠንቋይ ነገሮችን ያስተካከለ ብሎ ሊል ይችላል እኮ አለ። ግን ላይክ በቁርአንም ስቶሪዎችን ስንትን ስንል ላይክ የእስራኤል ህዝቦችን አላህ ስንት ተአምር እየሰራላቸው ስንት ነገር እያደረገላቸው ከዛ በኋላ ደግሞ ጣዖታቸውን ይዘው መጥተው እነሱን ደግሞ ያመልኩ ነበር። እነሱ ናቸው ያደረጉልን ብላ ያስቡ ነበር። እና ይህ እኮ ምንም ይሄ እኮ አሊም ሰው የሚያስፈልገው ነገር አይደለም አ ምንም ይሄ መስጊድ ምናምን ሄዳ ያስፈልጋል ሲጨመር ምናምን አለኝ። እና የሆነ እንዴት ነው የሆነ ለደቂቃት የሆነ ፎከሴን አጥቼ የነበረውን ነገር ወደ ስቴፕ መለሴ ማለት ነው። ከዛ ይሄ ሀርድ ሽፑ የመጣው ከዛ በኋላ ነው። በቃ ማለት ኦሬዲ እዚህ ቤት ከመጣሁ በኋላ እኔ አላቅም እንጂ ላይክ ማሚና አክስቴ ኦሬዲ ኮሚኒኬት አድርገው ነበረ። አክስቴ ነገር አውቃለች ምናምን ምናምን እና እኔ ወደ ቤት ስመጣ የጠበቀኝ ነገርና እኔ ስኖርበት የነበረው ነገር አንድ አይነት አይደለም። በቃ ማለት በቃ ዳይሬክትሊ ነገሮችን አልጠየቀችኝም፣ አልነገረችኝም፣ ምን አላለችም ምናምን ግን አግሬሲቭ መሆን ጀመረች። በጣም በቃ በጣም ቁጡ መሆን ጀመረች። በጣም አግሬሲቭ ናት ምናምን ይሄ ያለመድኩት ካራክተር አለ አይደለም። በጣም እየገረመኝ መጣ። ማለት ምኑና ነው ምናምን። ከዛ ላይክ አንዳንዴ እንዴት ነው ትልልቅ ሰዎች እኛ እና አንዳንድ ጊዜ እንዴት ነው በቃ የሆነ ትልልቅ ሰዎች በፐርሰናል ላይፋቸው ምናምን ሲረበሹ ምናምን ልጅ ላይ ነገሮችን ሪፍሌክት ስለሚያደርጉ ከዛ አንጻር በቃ እንደዛ ሆኖ ነው ምናምን ብዬ የሆነ ከኔ ጋር ብዙም ሪሌትድ አድርግ ያላየሁት። ምክንያቱም ኦልሬዲ እኔ እንደምታውቅ አላወኩኝም ያንን ስቶሪ እና ያንን ነገር እንደምታውቅ አላወኩም ነበርና ፐርሰናል አድርግ ያልወሰድኩትም። ከዛ ያው ነገሮች ተመቻችተው እኛም ወደ ካምፓስ የምንመለስበት ምናምን ጊዜ ደረሰ። ይሄ ጦርነቱ ምናምን እንትን ሲል ወደ ካምፓስ የምንመለስበት ጊዜ ነበርና እንደ ነገ ወደ ካምፓስ ሊሄድ እኔ እንደ ዛሬ አክስቴ ጠራችኝ እና ማናገርሽ ነገር አለ ምናምን አለች። ኦኬ እሺ ምናምን ምንድን ነው ምናምን ስቀመጥ እንግዲህ አንቺ ላይክ በጣም ጥሩ ልጅ ነሽ፣ አካዳሚክሊም ካራክተርሽን ምንሽን ምናምን በጣም አንቺን እናመሰግናለን። እግዚአብሔር ይመስገን ጥሩ ነሽ፣ ኬሪድ አውት ነሽ፣ ጥሩ ነሽ አድርገሻል ምናምና ግን በቃ አንድ ነገር የምነግርሽ በጣም የተሳሳተ መንገድ እየሄድሽ እንደሆነ ነው እና ይሄ ገንዘብም ንዋይ ምናምን ያልቃል። የሚወድሽም ሰው በኋላ ይጠላሻል። የሚፈልግሽም ሰው በኋላ ስትሰለች መልሶ ይተውሻል ምናምን እና ለእንደዚህ አይነት ነገር ብለሽ የዘላለም ሕይወትሽን ትሬድ ማድረግ ምናምን ስትል በቃ መጣ አይምሮ ላይ ኦሬዲ እንዳወቀች ያንን ነገር ገባኝ እና ደነገጥኩ። ሬዲ ስላልነበርኩኝ ነገሮችን ኤክስፕሌን ለማድረግ ይሄ ኮንቨርሴሽኑን ለማድረግ ሬዲ ስላልነበርኩኝ እኔ ደነገጥኩኝ እና እኔ አክቹዋሊ ምንድነው እያሰብኩ የነበረው በቃ ልክ ልሄድ ስለሆነ እነግራትና ከአይኗ ዞር ስለምል እኔ ሂጄ ቆይቼ ምናምን ግራጁዌት አድርጌ ምናምን እስከመጣ እሷም ትረሳዋለች ብዬ ነው ያሰብኩት። ነገሮችን ገባች በቃ ረስታ ምናምን ኢዚ የሆነ ብዬ ነበር ያሰብኩት እና ልክ እንደዛ ስትለኝ በቃ አሏሽም እውነት ለመናገር በጣም ተናደድኩ። በጣም ተናደድኩ ስልሽ ይሄ ትሪገርድ ሆነ ውስጤ። ማለት ሰው የሆነ አይነት ነገር ውስጥ ሲገባ እንዴት ልትገቢ ቻልሽ? ምኑን አመንሽበት? ምኑን ማድረገሽ? ምኑ ነው እንደዚህ ምናምን ብሎ መጠየቁ ነው የሚቀላው ወይስ ነገሮችን ከገንዘብ ጋር፣ ከወንድ ጋር፣ ከፍቅር ጋር፣ ከንዋይ ጋር ማገናኘት ነው የሚቀላው? ማለት ሎጂካል አልነበረም እኔ ጋ የመጣችበት መንገድ እና ኦኬ ስለዚህ ሴት የምታምነው እስልምና ወይ ለፍቅር ተብሎ ወይ ለወንድ ተብሎ ወይ ለብር ተብሎ ካልተገባበት በስተቀር እንደ እምነት ራሱን የቻለ በቂ ነገር ነው ወይም በቂ የሆነ አይዲዮሎጂ አለው ብላ ማየት አትችልም። ስለዚህ እኔ ኤክስፕሌን ማድረግ የራሱ ምንም ፐርፐስ እንደሌለው የተሰማኝ እና ልክ በቃ አውርታ ስትጨርስ ተነስቼ ወደ መኝታ ቤት ሄድኩኝ። በቃ ምንም መልስም አልሰጠውም። ማለት ይሄ እንደዚህ እኔም በጣም ውስጥ ትሪገርድ እየሆነ ስለነበረ ላይክ መልስ ለመስጠት ራሱ ፈቃደኛ አልነበርኩም። ምናምን የምትይው ነገር እንዳታስቢ ከዚህ አንድ ነገር የምታደርጊ ከሆነ ይሄ አንድ ላይ መኖር አንችልም። ይሄ ኮኤግዚስት ማድረግ የሚባለው ነገር አንችልም። በቃ እዛ መጨረሻ ላይ እኔ ሙስሊም ነኝ አልኩት። እኔ እምነቴ ሙስሊም ነው፣ እስልምና ነው። ነገር ግን በአንተ ጣራ ስር እስከኖርኩኝ ድረስ ይሄ እናንተ ማለት የአንተ ቤት ስለሆነ ሩሉን ሜክ የምታደርጉት እናንተ ስለሆናችሁ በእናንተ ሩል እሄዳለሁ። ግን እምነቴን የሚቀይረው ነገር የለም። አሁንም ቢሆን በኋላ ላይ ቆይታችሁ አታለልሽን ትተሹ እንደገና መልሰሽ ደግሞ እንደዚህ ያልሽም እንዳትሉኝ እኔ እምነቴን አልተወውም። ሙስሊም እስልምናዬን አልተወውም። ሙስሊም ነኝ። ግን አስሎንጋስ እዚህ ቤት እስካለሁኝ ድረስ በእናንተ ሩል መሰረት መሄድ ስላለብኝ ኦኬ ሩልህን አከብራለሁ። በቃ መጨረሻ ላይ ምንም ማድረግ አልችልም እና አክስቴም አለች በቃ በፍጹም እኛ አንቺ ስለ እስልምና ሲጀመር ምን የምታውቂው ነገር ኑሮ ነው? ማለት እኛ እኮ ያደግንበት ነው
ላይክ በረሃብ ምናምን ያደጉት እኔ ፋሚሊዎቼ እና የሙስሊም ኮሚኒቲ ውስጥ ነው ብዙ ጊዜያቸውን ያሳለፉት ምናምን እና ይህንን ምኑ ኢምፕረስ አድርጎች ነው ልትቀበዩ የምትችይው? እና አንቺ እውነት ክርስትና ውስጥ ያጣሽው ነገር ኑሮ ወይም ደግሞ ክርስትና ልክ ያልሆነ ነገር ኑሮ ነው ወደ እስልምና የገባሽው ብዬ እኔ በምንም ተአምር ላምን አልቻልም። ኢዘር የወደድሽው ሰው አለ፣ ካልሆነ ደግሞ በገንዘብ ነው ሊሆን ይችላል። መጨረሻ ላይ እኔ ያንን ፖይንታቸውን እንደማይተውት ስለገባ መጨረሻ ላይ ምን አልኩኝ? ኦኬ እሺ በቃ በገንዘብም ይሁን በወንድ ምክንያት ተታልጊ ይሁን የገባሁት መግባቱን አንድ ጊዜ ገብቻለሁ፣ ግን ከገባሁ በኋላ ተመችቶኛል በቃ መጀመሪያ ተታለልም ከሆነ የገባሁበት ኢትስ ኦኬ ለእናንተ ሴንስ የሚሰጠያ ከሆነ ግን እኔ አሁን ተመችቶኛል፣ በቃ እምነቱን ወድጄዋለሁ እና ይሄ ነው አልኩኝ። በቃ በጣም ማለት በጣም ረዥም ኮንቨርሴሽን ነበር ስልሽ አዲስ ረዥም ከመሆኑ የተነሳ አይምሮዬ መርሳት ሁላ ጀምሯል። ማለት እረስቸዋለሁ፣ የሆነ ብዙ ፓርቱን ሁላ እረስቸዋለሁ። ምክንያቱም ከሆነ ሰዓት በኋላ እንዴት ነው ኢነርጂ በጣም ድሬንድ ሆኖ ሀልስኔት ማድረግ ጀመርኩኝ። የሆነ እነሱ የሚያወሩት የሚሉት ነገር ምናምን አይኪፕ ዋንደሪንግ እንዴ ዓለም ላይ ያለሁት ሙስሊም እኔ ብቻ ነኝ እንዴ ብዬ ማሰብ ጀመርኩ። ማለት እነዚህ ሰዎች ሙስሊም ከኔ ውጭ አያውቁም። ላይክ ጎረቤቶች አሏቸው፣ ፋሚሊዎች አሏቸው ምናምን እና ላይክ የሚያውቋቸው ፋሚሊዎቻቸው ቴሮሪስት አይደሉም፣ ሴት ልጅ አይጨቁኑም፣ መጥፎ ሰዎች አይደሉም። ገባሽ? እና ይሄ እሳቤ እኔ ሙስሊም ስለሆንኩ ግን የመጣ ወይስ ሙሉ ህይወታቸውን ይህንን ነገር ነው ሲኖሩ የነበረው እነዚህ ሰዎች? ማለት አይ ዶንት አንደርስታንድ ነው። ለምሳሌ እስልምና የመሀይምነት እምነት ነው ብሎ የሆነ ሰው ሲናገረኝ እኔ ላይክ አባቴ የሚሆን ጎረቤት የሚሆን ጓደኞች ቢሆኑ ሲናገሩኝ አይ ወንደር ለምንድነው ወንደር የማደርገው? ፋርማሲ ሂዶ ሴት ፋርማሲስት እያስተናገደችው፣ ሴት ነጋዴ ንግድ ስትሰራ እያየ፣ ሴት ዶክተር እያየ፣ ሴት ዲፕሎማቲክ እያየ፣ ሴት መሪዎችን እያየ፣ ጦር ሜዳ ላይ ሴቶች ከወንድ በላይ ሲዋጉ እያየ እስልምና የድንቁርና እምነት ነው ሲለኝ የሆነ ሰው ለእኔ ዳዝ ሜክ ሰንስ። ገባሽ? ይሄ ተጨባጭ የምንኖረው ነገር አይደለም ያ ነገር እና ከየት ነው የሚመጣው ይሄ ሀሳብ? ከየት ነው ይሄ አስተሳሰብ የሚመጣው? እኔ ብዙ ጊዜ ለዚህ ነው ብለው ላይ ይሄ ከእስልምና ውጭ ያሉ ሰዎች እስልምና ላይ የሚሰነዝሯቸው ኦፒኒዮኖች ይሄ እውቀት ላይ ቤዝድ የሆኑ ሳይሆን ከመቆርቆር ሳይሆን ከማሰር ሳይሆን ከጭፍን ጥላቻ የሚመጡ ሀሳቦች ናቸው። ከመጥላት አንዳንድ ሰው ሃይማኖቱን አንደርስታንድ ባለማድረጉ ነው። ሁለተኛ ነገር ደግሞ የሙስሊም ኮሚኒቲ የተሻለ ኮሚኒቲ ስለሆነ ያንን ነገር መሆን ካልቻልሽ መጥላት ነው የምትችይው። ገባሽ? ይሄ ኢፍ ዩ ካን ቢ ደም ሄት ደም የሚለው ሎጂካል አይደለ? ላይክ እነሱ መሆን ካልቻልክ ጥላቸው፣ ላይክ የሆነ አንቋሻቸው። ዳስ ደ ኦንሊ ቲንግ እንጂ ለእኔ ይሄ ሎጂካል አልነበረም እና ካሚንግ ፍሮም ፓረንትስ ደግሞ በጣም ከባድ ነበራል። እና አይ ቲንክ በቃ ይሄ ሃርድሽፑ እኔ የጀመረውን ይሄ ውስጥ ከዛ ጊዜ በኋላ ነው። ቢካዝ እኔ ግራጁዌት አድርጌ መጥቼ በትንሽ ጊዜ ውስጥ ነው ስራ ያገኘሁት። አይ ዶንት ቲንክ ቤት ሳምንት እና ራሱ የተቀመጥኩ አይመስለኝም። እና ምን ሆነ ፋሚሊዎቼ ሂጃብ እንድለብስ አይፈልጉም። እስላሚክ የሆነ ነገር ዲስፕሌይ እንዲያደርግ አይፈልጉም። ቤት ውስጥ መስገድ አይቻልም ምን አይልም ምናምን እና ምንድነው የሚፈጠር የነበረው ቦርሳ ውስጥ ነው ሂጃብ ይዤ የምወጣው። የምሰግድበትን ሽቲ ቦርሳ ውስጥ ነው ይዤ የምወጣው። ከዛ ከቤት ወጥቼ አስፋልት ስደርስ ነው ሂጃብ የማደርገው። ቢካዝ ላይክ የሰፈር ሰው አለ እና የሰፈር ሰው ካየኝ ኦልሬዲ መናገሩ አይቀርም እና ያ ፍርሃት ስላለ አስፋልት ስደርስ ነው ሂጃብ ማድረግ የምችለው። እኔ ልብሴንም ኖርማል ልብስ ነው በቃ የምለብሰው። ከዛ በኋላ መስገድ ስለማልችል በዛም ስለ መስገድ የግዴታ ሺቲ መስገጃ ልብስ ምናምን መያዝ አለብኝ ቦርሳ ውስጥ ማለት ነው። እና በጣም ከባድ እየሆነ መጣ። በጣም በቃ ለእኔ በጣም ከባድ ሆነ ያ ጊዜ። በቃ የሆነ ረዥም ጊዜ ነበረ። በጣም ከባድ እየሆነ መጣ እና ይሄ እንደዚህ አይነት ነገር ምን አይነት ችግር ይፈጥርባቸዋል መሰላችሁ? ይሄ አይደንቲቲ ክራይሲስ ውስጥ ይከትሻል እንደዚህ አይነት ነገር። ቢካዝ ሰው አንቺን ሲያይሽ ሁለት ነገር ነው የሚያየው። የሆነ ሳለ ሂጃብ አድርገሻል፣ የሆነ ሳለ ሂጃብ አታደርጊም። እና ሰው አክቹዋሊ ከኋላ ያለውን ስቶሪ ሳይሆን የሚረዳው አንቺ ጋር ያለውን ነገር ነው። ገባሽ? ማለት እየቀለደች ነው የምሯ ነው። ሲመቻት ሂጃብ ታደርጋለች፣ ሳይመቻት ሂጃብ አታደርግም። ከዛ እኔም አፍራለሁ ስልሽ የሆነ መንገድ ላይ አውጥቼ ሂጃብ ምናምን ነገር ሳረግ ሰው የሆነ አስተያየቱ ምን እያደረግሽ ነው አይነት አስተያየት ነው። ገባሽ? እና ሰዎችን ወላሂ ጀጅ ማድረግ በጣም ከባድ ነው። ዩ ኔቨር ኖ የሰው ልጅ ምን አይነት ነገር ውስጥ እየሄደ እንደሆነ፣ በምን አይነት ነገር ውስጥ እያለፈ እንደሆነ ዩ ኔቨር ኖ። እኔ አሁን እዛ ፖይንት ላይ ማንም የሚረዳ ሰው አልነበረም ያንን ነገር እና እንኳን አይደለም ይሄንን ሙስሊም የሆነው ሰው ሙስሊም ሰው የሆነው ሰው ራሱ በጣም ጀጅ ያደረገኝ ነበር። ቺዝ በቃ እየቀለደችው ማለት ነው ይህንን ነገር አይነት ነገር ነው እንትን የሚለው የነበረው እና በጣም እኔም በቃ አይደንቲቲ ክራይስ ውስጥ ከተቴ። በቃ ላይክ የፋሚሊ ፕሮግራም ሲኖር
ዩኖ ላይክ ልብስ ተለብሶ ምናምን ኖርማል ይሄ ለፕሮግራም የሚሆን ልብስ ለብሰሽ መሄድ አለብሽ እዛ ቦታ ላይ እና ያ ፕሮግራም ለፕሮግራም የሚለበስ ልብስ አጭር ልብስ ሊሆን ይችላል፣ ሪፔሪንግ የሆነ ልብስ ሊሆን ይችላል። ፀጉርሽ ተሰርቶ ሽክ ብለሽ አምሮብሽ ምናምን መሄድ አለብሽ ምናምን እና አንቺ ውስጥ ያለው ነገር ሌላ ነው፣ እዛ ጋር ደግሞ ላይክ ዲስፕሌይ ማድረግ ያለብሽ ነገር ሌላ ነው እና እኔ በቃ በጣም አይምሮዬ እንትን ውስጥ ገባ፣ አይምሮዬ በጣም ጭንቀት ውስጥ ገባ። በቃ በጣም እየተጨነኩ መጣሁ በቃ በዛ ምክንያት ማለት ነው። አንደኛ ከቤት ለመውጣት እውነት ለመናገር እኔ ከቤት ወጥቶ የመኖርም ኤክስፔሪንስ የለኝም። ፋሚሊዎቼ በፍጹም አይፈቅዱም። እኔ ከቤት መውጣት የሚባል ነገር በፍጹም ሊፈቅዱልኝ ፋሚሊዎች አይደሉም። ላይክ ያን ያህል ፋይናንሻል ስቴቢሊቲውም አልነበረኝም እኔ ወጥቼ እንትን ለማለትም እና አይ ቲንክ ወደ ስንት ዓመት 2 ዓመት ምናምን አካባቢ ይሆናል መሰለኝ። በጣም ከባድ ጊዜ አሳለፍኩ። በቃ በጣም ከምላችሁ በላይ እና እኔ እዛ ፖይንት ላይ ጾም ረመዳን ይመጣል። ረመዳን ሲመጣ ሌሊት ተነስቶ ለመስገድ ከባድ ነው። እሱ ቤት ለመብላት በጣም ከባድ ነው። ሲጀመር ይሄ የምትበሉበት ምናምን ፋሲሊቲም ሲጀመር የለም። ሌሊት ተነስቶ ምናምን ኪችን ገብቶ ተንጎዳጉቶ ሆና ምናምን መብላት ሌላ ጥያቄ የሚያስነሳ ነገር